ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ስለዛ ቃል የሚለው ለክርስቶስ የተገለጠ ነው። ወደ ዮሐንስ ነው ኢየሱስ ክርስቶስ እኔ እግዚአብሔር ልጅ ነኝ ብሏል አላለ? እግዚአብሔር ቃል ነኝ ብሏል አላለ? የምን እኔ እግዚአብሔር ቃል ነኝ ብሏል ኢየሱስ ክርስቶስ? የእግዚአብሔር ልጅ ወይስ እግዚአብሔር ቃል? እግዚአብሔር ቃል ነኝ ብሏል ወይ? አሁን ቆይ ኤግዛክት ወርድ ነው አንተ የፈለከው ወይስ ምንድነው? አዎ እንግዲህ ያማ ኤግዛክት ወርድ ፋላሲ ነው። ምክንያቱም እያንዳንዱን ነገር እኔ በፈለኩት መልኩ መጽሐፍ ቅዱስ ላይ ላገኝ ማለት ያ ኤግዛክት ወርድ ፋላሲ ነው። እኔ በፈለኩት ሳይሆን አንተ እንዳልከው ነው። ወደ ራስህ ነው ማለት አንተ ራስህ የእግዚአብሔር እኔ እግዚአብሔር ቃል ነኝ ኢየሱስ ክርስቶስ እግዚአብሔር ለምሳሌ እሺ ዮሐንስ አንዳንድ ላይ አሁን ለምሳሌ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም በእግዚአብሔር ነበረ ይላል። ያ ደግሞ ቁጥር 14 ላይ ወደው ቃልም ስጋ ሆነ ይላል። ስለዚህ እግዚአብሔር የነበረ ግን ስጋ የሆነ ሌላ አካል በመጽሐፍ ቅዱስ ልትሰሰይ እንችላለን። ሌላ ስለማሳየት አይደለም ጥያቄው። በመጀመሪያ አዳምጠኝ። መጀመሪያ ኢየሱስ ክርስቶስ የእግዚአብሔር ቃል ነኝ አላለም አይደል? በእሱ መልኩ ኤግዛክት ወርድ ፋላሲ አትስራኩ ነው። አሁን እኮ ቁጥር 14 ላይ ቃልም ስጋ ሆነ ይላል። ወደሱ ትመጣለህ። ኢየሱስ ክርስቶስ እንደዚህ ነው አልከኝ። ከዛ እኔ በዚያ ላይ ጥያቄ ሳነሳልህ ጊዜ እንደሱ ብለህ መጠየቅ አትችልም፣ አትጠይቅም ትላላችሁ። አያስኬድም። እንደዛ መጠየቅ የማልችል ከሆነ ያን ቃል አትናገር አንተ ታለርላ። ኢየሱስ ክርስቶስ እግዚአብሔር ቃል ነኝ አላለም። የትኛውን ቦታ ላይ መጽሐፍ ቅዱስ ላይ ስለ ቃልነቱ የተናገረበት አንዲትም ቦታ ላይ የለም። አሁን እሺ ቆይ ላሳይቀው። ለምሳሌ የዮሐንስ ወንጌል ምዕራፍ 1 ከቁጥር 14 ላይ ቃልም ስጋ ሆነ ይላል። መጀመሪያ ሆኖ አዚንከ ገርገለ ያቆ ይልና ቁጥር 14 ላይ ቃልም ስጋ ሆነ ይላል። በመጀመሪያ እግዚአብሔር የነበረ ስጋን የተዋሃደ ወይም ስጋ የሆነ በመጽሐፍ ቅዱስ ላይ ሌላ ከኢየሱስ ክርስቶስ ውጭ አለ? ተዋሃደ የሚል ቃል አለ መጽሐፍ ቅዱስ ላይ? ምን አለ? ተዋሃደ የሚል ቃል አለው መጽሐፍ ቅዱስ ላይ? ችግር የለም እሱን ተው። ቃልም ስጋ ሆነ በሚለው ቃል ስጋ የሆነ እግዚአብሔር የነበረ ስጋ የሆነ ሌላ አካል አለ በመጽሐፍ ቅዱስ? አሁን ቃል አስለቀማ ነው። አሁን እዚህ ጋር ያለ ኢየሱስ ክርስቶስ ነው ካልክ በመጀመሪያ እግዚአብሔር የነበረው ነው ካልከኝ ስጋ ምንድን ነው? ፍጡር ነው ፈጣሪ? ስጋማ ፍጡር። በጣም ጥሩ ፍጡር ነው አይደለ? ስለዚህ ቃል ስጋ ሆነ ስትል ጊዜ እግዚአብሔር ነው ቃል አይደለ? እግዚአብሔር ፍጡር ነው። እግዚአብሔር ነው ቃል እግዚአብሔር ነው። ኦኬ በጣም ጥሩ። እግዚአብሔር ፍጡር ሆነ ማለት ነው አይደለ? የፍጡሩን ስጋ የራሱ አደረገ ከማለት አንጻር የተነገረ አሁን እኮ መጽሐፍ ቅዱስን እኮ ይሄንን ተረጉሙ። ምክንያቱም የኛ ነው መጽሐፍ ቅዱስ ሆነ ነው በመልኩ መረዳት እንዳለብን እግዚአብሔር ስጋ ሆነ አይደለ? ስጋ ፍጡር ነው ብለኸኛል። ስለዚህ እግዚአብሔር ፍጡር ሆነ ማለት ነው። ሆነ የሚለው መጀመሪያ ያልነበረን አሁን የራሱ ሲያደርግ የገዛ ምንድነው? አሁን ለምሳሌ ሮሚ 1:3 ላይ ምንድነው የዳዊትን ዘር ያዘ ከሚለው አንጻር እዛ ጋር ለምሳሌ ተናግሯል። ሮሚ 1:3 ላይ በዛ መልኩ ነው እዚች ጋር ቃልም ስጋ ሆነ ሲል የመጀመሪያ ያለ ቃል በቃልነት ደረጃ በእግዚአብሔር ዘንድ የነበረው ያ ቃል ስጋ ከዛ በኋላ የራሱ ማድረጉን የሚያሳየን በዛ መልኩ ተቀመጠው። አደረገ የሚል ሆነ ነው የሚለው አደረገና ሆነ ሰማይና ምድር ናቸው። ስጋ ሆነ አልክ። ስጋ ምንድነው? ስለ ፍጡር ነው አልክ። ስለዚህ እግዚአብሔር አደረገ እኮ አይደለም። ስለዚህ እግዚአብሔር ፍጡር ሆነ ማለት ነው። ስጋ ሆነ ስንል ጊዜ ስጋ ሆነ ሲል እንደዛ መልኩ አይደለም እኮ አልኩ። አሁን መጀመሪያ ቃል ነበረ ይላል። ከዛ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ቃል እግዚአብሔር ነበረ። ከዛ በኋላ ያ ቃል ደግሞ ስጋ ሆነ ሲል ያ መጀመሪያ በእግዚአብሔር መልክ ይኖር የነበረው ልክ ፊልጵስዩስ ምዕራፍ 2 ላይ እንደተነገረው በእግዚአብሔር መልክ ሲኖር ሳለ እግዚአብሔርነትን ወይም ደግሞ ከእግዚአብሔር ጋር እኩል መሆንን መቀማት እንደሚገባ አልቆጠረም። የባሪያን መልክ ያዘ ይላል። ለምሳሌ እዛች ጋር በዛ መልኩ የተነገረ ነው እኮ ስለዚህ ስጋ ሆነ አይደለ? ያ ስጋ ፍጡር ነው አይደለም?
ስጋማ ፍጡር ነው። ስጋ ሲጀመር እኮ አምላክ ነው እኮ አላልኩም። በመጀመሪያ ክርስቶስ ሳይዋሃድ በፊት ስጋ ሲባል አሁን ለምሳሌ ፈጥሮ ከዛ በኋላ ስጋው ካደገ በኋላ የሚዋሃደው ነገር ሳይሆን እመቤታችን ያለችው መጀመሪያ ያ የኢየሱስ ክርስቶስ ስጋ ፈጣሪ ነው ፍጡር ስጋው ሳይዋሃደው በፊት የእመቤታችን ነበረች፣ ሌላ ስጋ የለም። ግን በማህፀኗ ሲያድር ክርስቶስ ምንድነው ቃል የነበረው በእግዚአብሔር ዘንድ የነበረው ያ አምላክ በእመቤታችን ማህፀን ሲያድር ያ ያነሳዋል ማለት ነው። የራሱ ያደርጓል። ልክ ፊልጵስዩስ ምዕራፍ 2 ላይ እንዳለው ማለት ነው። ዋና ያነሳው ጥያቄ የኢየሱስ ክርስቶስ ስጋ ፈጣሪ ነው ፍጡር? የኢየሱስ ክርስቶስ ስጋ ተብሎ ሳይሆን የሚገለጠው አሁን ኢየሱስ ክርስቶስ በስጋ ብትለኝ ልክ ነው። ኢየሱስ ክርስቶስ በስጋ ካልከኝ በስጋ ነው የሚባለው። የኢየሱስ ክርስቶስ ስጋ ፈጣሪ ነው ፍጡር? ስጋ ተብሎ የኢየሱስ ክርስቶስ ስጋ ተብሎ አይገለጽም። በስጋ ተብሎ ነው የሚገለጸው። በስጋና ስጋ ይለያያል። አሁን እኮ ያንተ አገላለጽ እኮ ትክክል አይደለም። ስማኝ ወንድም መሪጭ እሺ ሰላም፣ እንዴት ነህ? አለን መጥቻለሁ። እሺ እያዳመጥኩ ነበርኩ። እሺ መጥቻለሁ። አንተ ጋር አለ መሰለኝ እንትኑ መጽሐፍ ቅዱስ አለህ መሰለኝ። እቺን እስቲ ይሄንን አንብብልኝ አንዴ። እሺ የትኛው? አሁን እኔ ጥያቄ የሆነብኝ ነገር አንተ ብዙ ጊዜ ስታወራ ከኢየሱስ ክርስቶስ ወይም እግዚአብሔር አይደለም እሱ መልእክተኛ ነው እንጂ እግዚአብሔር አይደለም ብለህ ነው የምታወራው። እኔ ደግሞ ዛሬ እዚህ ከመጽሐፍ ቅዱስ ያገኘው ጥቅሶች አለ እኔ ጋር አሁን ይህንን ጥቅሶች ማለት ነው አይደል? በእናቴ በኩል ማለት ነው። ችግር የለውም። እሺ ማንበብ የምትፈልገውን ጥቅስ ንገረኝ። እሺ ይኸው ዮሐንስ ኢየሱስ እግዚአብሔር እንደሆነ ዮሐንስ ምዕራፍ 13 ቁጥር 13 ላይ ይናገራል። እንደገና ደግሞ ኢሳይያስ ነብዩ ኢሳይያስ አስጨርሰኝ ጥቅስ ወደ ጥቅስ መዝለል ሳይሆን አንዱ ጥቅስ ጨርሳ ዮሐንስ ኢየሱስ እግዚአብሔር መሆኑን ይናገራል አልክ። የትም ቦታ ኢየሱስ እግዚአብሔር ነው አላለም። እሺ አንብበው ጌታና መምህር ትሉኛላችሁ እንዲሆነኝና ይላል። ከዛስ እሺ እናንተም እሺ ቀጥል የታለ ኢየሱስ ቀጥል ምን አለ ጨርሰው መጀመሪያ እሺ ቀጥል ሻብዮሽ እኔ ጋር ስለሌለ እኮ ነው አጣውቆ ቅድም አጥቼ እኮ ነው ወደ እንትን የመጣው ዛህራ እንደ አንዱ ይችላል ዛህራ አለሽ ሜትሽ ናሽ አይደለም ዮሐንስ ኢየሱስ ራሱ እግዚአብሔር መሆኑን አያምንም። እኔ ከእግዚአብሔር ሰምቼ የምናገር ሰው ነኝ ይላል ኢየሱስ ዮሐንስ ወንጌል። እሱም ትክሳም በለኛው እሺ ቆይ አንዴ የሚያነብለት ካለ አስገባቸው አንድ ጊዜ እስቲ አስገባውና እንሰማለን። አንድ ጊዜ ይቅርታ ዘል አድርገናሽ ልጆች አገኘሽ?
13 ላይ 13 ላይ